የፍቅር ቀጠሮ እዚህ ያለ ጓደኛዬ ካፌ እንደከፈተልኝና እዚህ መጥቼ መስራት እንደምንችል ነገረኝ። የፍቅር ቀጠሮ በቃ ብዙ ጊዜ በቃ ልጆች ወልደን እንደዚህ አድርገን እንደመጣች ቀለበት አስረን በቃ የፍቅር ቀጠሮ ጓደኞቹ በጣም ባለየዎች ናቸው። የፍቅር ቀጠሮ ይቀር የነበረው ፍቅራችን ተሰባብሮ ወሳኝ ሰዓት ላይ ደረሰ። የፍቅር ቀጠሮ ሊያስታርቀን ነው እፍረትና ቂምን ሰብሮ። የፍቅር ቀጠሮ ጓደኛው ጋር ሲጣላ እንዳጣጣም ተነስተው የፍቅር ቀጠሮ ለነዚህ ሁሉ ምላሽ ይሰጣል። ሁሌም ሰኞ ምሽት ከ3 እስከ 6 ዛሬ ምናልባት አድማጮቻችን የፍቅር ቀጠሮ ፕሮግራም ሐሳቦች አድማጮች ብዙ ሐሳቦች የሚመጡበት ነው ብለን ተስፋ እናደርጋለን። ከዚህ በኋላ መንጋብዛቸው የፍቅር ታሪክም ትንሽ እንደዚሁ ከሴት አድማጫችን ነው የምናቀርበውና አስተያየት ሙሉ ለሙሉ የሚሰጥበት ባይሆንም ግን ትንሽ ሐዘኔታም ያለው ነገር ይኖራል። ለማንኛውም አድማጮች ግን ከሁሉም ሐዘኔታ ካለባቸው ፕሮግራሞች በስተጀርባ ጥሩ ቁም ነገር ታገኛላችሁ ብለን ስለምናስብ ነውና በተደጋጋሚ መጥፎ ነገር ወይም ደግሞ በህይወት ሐዘን ውስጥ የምገባበትን ነገር ስትሰማ ለነዛ ነገር ያለ አመለካከት በበሰለ ስሜት ነገሮችን የማስተናገድ እድል ከፍ ያደርግልሃል። ምክንያቱም አዲስ አይሆንም ላንተ ልክ እንደ ህይወት ተሞክሮ ነው የሚቆጥሩትና አድማጮች ለፍቅር ያላቸውን አመለካከት ዜሮ የሚያደርግ ሳይሆን የበለጠ በጣም ጠንካራ ሰው እንደሚያደርጋቸው ነው የምናስበውና ለዛ ነው ስንጋብዛችሁ ምንድነው ዛሬ እንደዚህ በዛ እንዳትሉ ለማለት ነው አድማጮቻችን። ሁሌም የምንናገረው አንድ ነጥብ አለ አብይ መጨረሻ ላይ በፍቅር ታሪኮች በሚቀርቡት ፍጻሜ ላይ ምናልባት አለመሳካቶች ወይም መሳካቶች ሊኖሩ ይችላሉ። ግን አድማጮች አጽንኦት እንዲሰጡ የምንፈልገው ላለመሳካቶቹ መንስኤዎች ምንድናቸው? የፍቅር ህይወቱ ወይም የፍቅር ቆይታ ምን ይመስል ነበር? ይሄ ሂደቱ ላይ በደንብ አተኩረው ለነዛ ችግሮች መንስኤ ወይንም ግብአት የሆኑት ነገሮች ምንድናቸው የሚሉት ነገሮች እነዛን እንደ ምክንያት የሚቀመጡ ነገሮችን እያወጡ ቢወስዱ ወደ ራሳቸው ታሪክ ቢያመጡ ስኬታማውን ነገር ያገኙታል ብለን ነው የምናስበው እንጂ መጨረሻ ላይ የሚያስለቅሰውን ፓርት ወይንም ቦታ ብቻ እየነጠሩ እየወሰዱ አብሮ ማልቀሱ የሚያሳዝነውን ክፍል ብቻ እየወሰዱ አብሮ ማዘኑ ለሁሉም አይጠቅምም። ምናልባት ያንን ሰው እንደመሆኑ የሚሰማ ሰባዊ ስሜት አለ። እሱ በሁሉም ቦታ ግልጽ ነው። ግን ያንን ታሪክ ስትሰማ ወደ ታሪኩ ከማዘን ባለፈ ወደ ራስ የምታመጣቸው ነገሮች ብቻ እየመረጥክ ብታመጣ አንዳንዶቹ በቃ በሆነ ታሪክ ተሰማና ድሮም እንዲያደለ እንደ ወንዶች እንዲያደሉ እንደ ሴቶች እንዲያደሉ እንደሚሉ ነገሮች አሉና ሳምንትም በነገራችን ላይ የስነ ልቦና ባለሙያ በዚህ ዙሪያ ላይ ሐሳብ ሲሰጥ ነበር። ጥሩ ነገሮችን አሪፍ ተሞክሮ ያላቸውንም ሰዎች ደግሞ እየሰሙ የነዛንም ደግሞ ነጥቦች ያወጡ በቀጣይ ወደ ራሳቸው ቢያመጡ የተሳካውን ነገር ያገኙታል ብለን ነው የምናስበው። እንግዲህ ከዛሬ የፍቅር ታሪክም እንደዚህ አይነት ተሞክሮች ቢኖራቸው የማልቀሱ ነገር የማዘኑ ነገር ቢኖርም ከዛ ባለፈ ደግሞ ምክንያቶቹ ምንድናቸው እነዛን ነገሮች ደግሞ አጽንኦት ሰጥተው እንዲያደምጡ ነው የምንጠይቀው። መልካም አድማጮቻችን ቀጣይ ከመሸጋገሪያው በኋላ ለ25 ደቂቃ የሚደመጥ የዛሬው የፍቅር ቀጠሮ የፍቅር ታሪክ ፕሮግራም ይቀርባል ማለት ነው። ከዛ በኋላ ተመልሰን እንገናኛለን። እስከዛው ድረስ ግን ቀደም ሲል ባነሳነው ሐሳብ ላይ ፌስቡክ ላይ ሐሳብ ስጡን። መልካም ቆይታ ይሁንላችሁ ብለናል። ወደ ታሪኩ እንሂድ። ስሜ መቤት ማማ ይባላል። ለቤተሰቦቼ የመጀመሪያ ልጅ ነኝ። 2 ወንድምና 1 እህት አለች። እድሜ 20 እና የተወለድኩት ክፍለ ሀገር ነው። በደሴ መስመር ነው ሀገራችን እና ማጅቴ ትባላለች። አባቴ ሞቶ እዛ ለ2 ዓመት ያክል እንደቆየን ቤተሰቦቻችን የፋዘር ቤተሰቦች ማለት በአጋጣሚ እሱ የገንዘቡን እንትና መሬቶቹ ምናምን የሚያደርገው በስሙ ነበር እና እሱ ሲሞት ስሙ አልተዛወረም እና በዛ ምክንያት በዛ አይመለከታችሁ ምናምን ተብለን ከዛ ወጥተን ሌላ ቦታ ምናምን ቀይረን ምናምን አሁን የምንኖረው የነበረው ማለት ነው። እና በሆነ አጋጣሚ በ2000 ዓመተ ምህረት በአልታ ከብራ አክስቴ መጣ ነው እዛ ወደዚህ የመጣሁት። ትምህርት የመጣው ሞት ሰው እዚህ መጥቼ ያቋቋርጬ የመጣሁት ያው የተለየ ነገር ያለ ይመስላል። ክፍለ ሀገር ሰው ነው እና 5 ክፍል እንደነበርኩ ነበር አቋርጬ የመጣሁት። እዚህ መጥቼ ለአንድ ዓመት ያክል እንደቆየሁ የማታች መዘገበች
እና የማታ ተመዘገብኩኝ። የማታ ትምህርት ገብቼ አንድ ቀን ማጥን ይቻላል። በጣም ስራ ይበዛል ቤት ውስጥ 8 ይሆናሉ ልጆች ሁሉ እና 5 ክፍል ደግሜ ተማርኩኝ። 6 ክፍልም ገባሁ። ያው 3 ዓመት የዛ ቤት ውስጥ 6 ክፍል እንደገባሁ ግማሽ ስሚስተር ተፈተን ወልዴ ስሚስተር ታቅሜ በላይ ነበር ሁሉ ነገር አቋርጬ ተመልሼ ወደ ክፍለ ሀገር ሄድኩ። እዛ ሄጄ ትምህርት ከግማሽ ተጀምሬ ሞክሬ ነበር። ዛግና አይቻልም መሸኛ ምናምን ሲሆን ተመልሶ አልመምጣት ዝም ብዬ ተውኩት እና በኋላ አጋጣሚ ደግሞ እዛ ቁጭ ብዬ የእናቴ ማህበርተኛ ናት። እኔ ዘመድ ጋር ሂጂ እዛ ታስተምርሻለሽ ምናምን እዚህ ቁጭ ብለሽ ምንም አታረጊ ትምህርት እዛው ቀጥይ ይሻልሻል ምናምን ስትለኝ ተመልሼ መጣሁ። እዚህ ተመልሼ መጣሁ። በቃ አረብ ሀገር እንኳን እንደዚህ ሀገር እንደነሱ ቤት አይሆንም። የምተኛው ማታ 7 ሰዓት ምናምን ትተኛለሽ። የምትነሺው 11 ሰዓት ነው። በጣም ነበር የሚከብደው። 15 ቀን ያክል እንደቆየሁ ተመልሼ ሄድኩ። ተመልሼ ሄጄ እዛ ክፍለ ሀገር ዝም ብዬ የቆየሁ ትንሽ ጊዜ 4 ወር እና 5 ወር እንደሆነ ጓደኛዬ ወደ አረብ ሀገር ለምን አንሄድም አለች። ፓስፖርት ያወጣሁት በ15 ዓመቴ እና እሺ ብያት ወደ አረብ ሀገር መተን እዚህ ፕሮሰስ ጀመር። አሁን 20 ዓመቴ ነው። ፕሮሰስ ጀመር እና ፕሮሰስ ጀመር እንዳለ ጓደኛዬ ያስኩት ለ4 ወራት ቆይቶ ነበር ፕሮሰሱ እና ለ2 ወራት በትውውቅ ቆይተን ከዛ በኋላ ጓደኝነት ጀመር ከልጁ ጋር። ከዛም እኔ ያው ቀሪ ምናምን እያለች ስለኝ እኔ መቅረት እንዳይለብኝ ምናምን ነገር ተሄድኩ። እዛ ሄጄ በጣም ከባድ ህይወት ነበር። በጣም ሳውዲ አረቢያ ሄድኩት። እዛ ሄጄ ለስንት ምግብ አበላሁ ለ5 ቀን ያክል። ሁሉ ምግባቸው በጣም ያስጠላል። በቃ ማንኛውም ነገራቸው አይመችም። እነዛ ነው 2 ዓመት ያክል ቆዩ። በጣም በከባድ እንትን ውስጥ ሆኜ 2 ዓመቱን ጨርሼ ግን ስጨርስ ሴትዮዋ ላይ ጥሩ የሆነች መጣች። አረቧ እንድቆይላት ስለምፈልግ እና ከሪ ምናምን እያለች ብዙ ደሞዝ ጨምርልሽ ምናምን ስትለኝ እዚህ ያለ ጓደኛዬ ካፌ እንደከፈተልኝና እዚህ መጥቼ መስራት እንደምችል ነገረኝ። እዚህ ያለውን ነገር አቁመሽ ምናምን እኔና እዚህ ሲሪ ካፌ ከፍቼልሻለሁ ምናምን ሲለኝ እሺ ብዬ መጣሁ። ብቻ 10,000 ብር ያክል ልኬልሻለሁ ከዚህ ውጭ ልኬልሻለሁ እና መጥቼ እዚህ ስራውን ጀመርኩ፣ የካፌውን ስራ እና ያው የእሱ እንደሆነ ስለማቅ እኔ ጀላ 50,000 ብር ነበር። በሱ የሆነ ነገር ልክፈት ምናምን ስለው ይሄ አንቺ ገንዘብ አይደል እንዴ ለምንድን ነው እንደዚህ የምትይው ምናምን ይሄ በቃ የሆነ መላክ የሆነ ነገር አለ እንደዛ ሆኖ እንትን ይለያል። በጣም በቃ እንክብካቤው ምናምን በጣም ማለት ነው ለእኔ አቅሜ በላይ ነው እና ካፌ ውስጥ እየሰራሁ ምናምን ብዙ ነገሮች እና የኔ ብርም በቃ ያወጣው አጠፋ ነበር እኔ እያለቀ መጣ እና የሆነ ግማሽ ላይ ምናምን እሱ ትንሽ ጸባይ ቀየረ። አንዳንድ ጊዜ የራሴ ኖት እንድኖርም ስፈልግ እንትን አይልም እሺ አይልም እና ልክ የኔ ብር እያለቀ ምናምን 15,000 ብር ምናምን ሲቀረኝ እሱ ካፌው ሸጠው አይመለከትሽም ምናምን ብሎኝ ማለት ነው እና ካፌውን ሲሸጠው እኔ የራሴን ነገር በ15,000 ብር አንቺ ምንም ማከፍችም በአሁን ሰዓት ላይ እና ለምንድን ነው እንደዚህ የምታደርገው ምናምን ስለው በቃ አይመለከትሽም ይሄ የኔ ካፌ ነው መስራት ካለብሽ የራስ መስራት ትችይ ነበር እና ለምን እንዳልሰራው እንኳን ሲነግረው ሊረዳ አይፈልግም። በጣም በቃ በጣም ከባድ ሰው እና እንደዚህ ካፌ ከተሸጠ በኋላ ያመኛል ሁሌ ወድቃለሁ ፌንት ነው የምነቅለው እና ሐኪም ቤት ስሄድ ምናምን እንደዚህ በቃ ቤተሰቦች የልብ ምን ያለበት ሰው አለ የካንሰር በሽተኛ ያለበት ሰው ምናምን ስላቸው ሲሉኝ እንዴ የካንሰር በሽተኛ ወይም የልብ ህመምተኛ እንዴ ምናምን ስላቸው አይ አይደለሽም በቃ የሆነ በድንጋጤ ምናምን የሚመልሱልኝ ለምን አልነግሩኝም ምናምን ስላቸው አይደለሽም አይዞሽ አትፍሪ ምናምን በቃ ይሆናል ለማን ተስፋ እንዳለሽ ምናምን የሚነግሩሽ በጣም ነው የሚያስፈሩት እና የሆነ መድኃኒት ያዙልሻል። መድኃኒት ግን ለጥቅም የለውም
ምንም አይነት የተለየ ስሜት ምናምን አይሰማኝም። እና ሁሌ እወጣለሁ ምናምን ካፕከት ሲጥባ ከሱ ጋር ለአንድ ዓመት ያክል ቆየ። በጣም የሚከብደው አንቺ ብቻዬን ለመኖር በጣም ነው የማፈቅረው። ያለሱ መኖር ለኔ ሲሆን ነበረች። ለአንድ ዓመት የኖርኩ በጣም አስቸጋሪ ሁኔታ ውስጥ ሆኜ ነበር። ከዛ እንደመጣሁ ራሱ ቤት እኔ ለብቻዬ መኖር እንዳለብኝ ምናምን ከመጋባታችን በፊት አብረን መኖር እንደሌለብን ምናምን ስነግረው አንዴ ለምንድን ነው እንደዚህ የምታስቢው? በቃ መልካም ነገሮች አሉ አይደል? እነዛን ነገሮች ነው እሱ ለእኔ እንትን የሚለኝ በጣም ነው የሚንከባከበኝ ምናምን። ግን በቃ የእኔ መልክ አለቀ በኋላ ነው ካፕከት ሽጥ በኋላ ለእኔ ያለው ቦታ በጣም በቃ የሚያስጠላ ነው። በጣም የሚያስጠላ አንድ ዓመት ያክል አብረን ኖርና ግን በእንደዚህ አይነት ህይወት ውስጥ ነው ማለት ነው። ጠዋት ይወጣል ማታ ይቀማል። አንድ ቀን የሚድሩትን ለአንድ ቀን እንኳን አይቻላቅም። ለምሳሌ እኔ መስተንግዶ ሰራ ነበር እና መስተንግዶ ሰራ ቆመሽ ነው የምትሰራው። በጣም ነው የሚያስጨንቀኝ። እኔ በጣም ነው የሚከብደኝ። እኔ መቆም አልችልም። በጣም ይደክመኛል። ትኩስ ነገር አስወስ በጣም የምደክመው አልችልም። በቃ በዛ ላይ እነሱ እንትን የሚሉሽ ሂሳብ ሲወሰድብሽ በጣም ነው የሚገብተው። አንቺ ከሌለሽ የራስሽ የሆነ ነገር መከታተል መስተንግዶ ለሁለት ያክል ሰራው። እኔ ስቆም ያዞረኛል እና ከሆነሽ ብር ተበደርኳትና ፀጉር ቤት ተማርኩ። እሱ ይሻልሻል ምናምን ስትለኝ ማለት ነው ፀጉር ቤት ተበሬ ምናምን የወንድ ፀጉር ቤት ገባሁ። የወንድ ፀጉር ቤት ሲሰራ ትንሽ ስራ 2-3 ሰው ከሰራሁ እኔ እወድቃለሁ። እዛው ነው የምወድቀው። አሁን ግን ከሱ ጋር ከተለያየ 3 ወር ሆኗል። የምኖረው ብቻዬን ነው። በኪራይ የምከፍለው ከውጭ ሀገር ያመጣኋቸውን ወርቆች እየሸጥኩኝ ነው። አሁን ግን እነሱም አልቀዋል። ፀጉር ቤት የሚከፈለኝ በሳምንት 200 ብር ነው። በኪራይ የምከፍለው እኔ 600 ብር ነው። በጣም ነው ስኖር እድሜ 12-13 ነው። እዛ ስኖር እነሱ የሚያደርጉኝ ለትምህርት ብዬ ብዙ ነገር ችዬ ነበር። ብዙ ነገር ከአቅምሽ በላይ ሲሆን ምን እንደማይወጣሽ አንደኛዋ ልጅ ማለት የኔ እኩያ ናት እና እናቷ የእሷን ልብስ ምናምን ጫማ ትሰጠኛለች። ያ ነገር እሷ ለሰው እንዲሰጥባ አስፈልግ ገንዘቧ የእሷን እንትን የሰጠችኝ እኮ አስቤ እሷ ግን በቃ እኔ ከዛ ቤት እንደወጣ ስትል የራሷን ልብስ እየቀደደች አስቀደደች ምናምን ትል ነበር። ካፕሮንጀታው በቃ ለእኔ ያለው አመጋገጥ በጣም የተለየ ነው። እኔ አመኛ ምናምን ብዬ ጥርሴን አመኛ ስንደባደስ ዝም ብሎ አይቶኝ ነበር የሚሄደው። ጥርሴንም በጣም ነው የሚያመኝን። እኔ ሳለቅስ እዚህ ጋር ቁጭ እኔ ሳለቅስ እኔ ስሰቃይ አይቶ ዝም ብሎኝ አይቶኝ እንደዚህ ነገር ይሄዳል። አሁን ልኳ ቤት እንኳን የሚያስወሰደኝ ምናምን ስለው የራሴ ጉዳይ ነው በቃ አለ ለሰዎች አለ መጥፎ ነገር እነዚያ ነገሮች በቃ በጣም ብዙ ነገሮች አዲስ አበባ ውስጥ ያለ አንድ ዓመት ያክል አብረን ነው እንደ ባልና ሚስት ማለት ነው። እና በእነዛን ጊዜያት ነው በዚህ ሰዓት ላይ በጣም ደስተኛ የሚሆነው እሱ ማታ ሲሆን ማለት ነው። ሲነጋገር ሌላ ሰው ይቀየራል። የሆነ መጥፎ ሰው አንቺን የማይፈልግሽ ምናምን አለ እንደዚህ አይነት ሰው አንድ ቀን እኔና እሱ አብረን ወጥተን ራበትን አናውቅም። እኔ ግን በጣም ነው እንደዛ ሆኖ ራሱ ማለት ነው በጭራሽ በቃ እሱን ካጣሁት እንደምሞት ነበር የማስበው። አሁንም እኔ በጣም የማፈቅረው ከእኔ በላይ ማለት ነው። ግን አንቺ አንድ ሰው ላይ ሊሆንሽ ከቻለ አንድ ዓመት ሙሉ አብረሽ የእነሱ ታገዛሽው ካልተረዳሽ ለአንቺ ህይወት ምንም ትርጉም የላትም ማለት ነው። ያው ለምሳሌ ወንድ ፀጉር ቤት ነው ግን ሁሉ ጊዜ ያመኛል። ሐኪም ቤት እሄዳለሁ ግን የሚነግሩኝ ነገር የለም። ቤተሰቦች ቤትም ቦታ ላይ እነዚህን ጥያቄ ያቀርቡልኛል። ቤተሰቦች የካንሰር በሽተኛ ናቸው ወይም የልብ ህመምተኛ ምናምን ያለበት ሰው አለ ምናምን ነው ምንድን ነው የልብ ህመምተኛ ወይስ የካንሰር በሽተኛ ምናምን ስራቸው በቃ በድንጋጤ ያዳል። አንቺ እንደዛ አይደለም ምናምን እንደዛ ለማለት ፈልጌ አይደለም መድኃኒት ሰጥሽና ትድኛለሽ አይዞሽ ምናምን ይሉኛል። በቃ በትክክል ያለብኝ በሽታ ነግረውኝ አያውቁም። እንዴት ነው ሁሌ እሱ ይነግረኛል እንዴት ማለት ነው እንደዛ ነገሮች እሱ በቃ እንዴት እንዴት ምናምን ሲነግረኝ በጣም ራሴን እጎዳው ነበር። በጣም አለቅሳለሁ እና እስከሚያመኝ ድረስ ምናምን ሁላ ብዙ ነገር ለማድረግ ሁላ አመኝ ነበር። አስቡ እነዛ ነገሮች ሁሉ እኔ ለእሱ ብያለሁ የመጣሁት
ካፌ ከፍቼ እልሻለሁ የራሴን እንኳን ትንሽ ነገር እንኳን ከፍቼ ልስራ ስለው ለምንድን ነው እንደዚህ አይነት ነገሮች የምታስቢው? ይሄ አንቺ ገንዘብ አይደል እንዴ? እሺ ሰራተኞች እንደዚህ እያስቸገሩኝ ነው ታያቸው። እኔ እዛ ቁጭ ብዬ የሰራተኞች አጎርስ ነበር። እኔ ስኖር አይስቅም። እኔ ልክ እግሬ ከወጣ ከዛ ቤት ውስጥ በጣም ደስተኛ ይሆናል፣ ይስቃል ምናምን። የኔ ፍላጎት ላለመሟላት ማለት ነው። እኔ ከሱ ጋር ለኝ እንትን እንዳቋርጥለት ምናምን በጣም ይፈልጋል። በቃ ነገሮችን ማስተካከል እንችላለን ምናምን እነዚህ ነገሮች እሱም በማነጋገር አያምንም። ሲጀምር በማነጋገር ምናምን አያምንም። እርግጠኛ ነኝ ያውን ብር ምናምን በይ እሱ ደስተኛ ነው የሚሆን። ያን የሚፈልገው ለብር ነበር ማለት ነው። ካፌ ከፍቼ እልሻለሁ አለኝ መጣሁ እና ካፌውን ራሱ ማለት ነው ሙሉ ብር በሱ እንዲሆን አልፈልግም። በቃ የሆነ ብር ልስጥህና ሌላውን ደግሞ ቀስ እያልኩ እሰጥሃለሁ አልኩት። ለምንድነው እንደዚህ ስንት ላይ ታውቂያለሽ? ካፌው እሱ የጨረሰበት 50 ሺህ ብር ነው። ትንሽ ሻይ ቡና ምናምን የምንሸጥበት ነው፣ መጠጥ ምናምን የለበትም እና 90 ሺህ ብር ነው ያለኝ። ገና ስመጣ ማለት ነው። አስቢ እንግዲህ በጣም በህይወት ያዘንኩበት ሰው ነው እሱ። በቃ አንቺ አንድ ሰው ፍላጎቱን የማይገልጽበት ነገሮች አሉ አይደል? ፍላጎት እንደሌለው የሚገልጽበት ንግግሮች እነዛን ነገሮች ነው የሚናገርሽ። እኔ እኮ በቃ አብረን እንድንኖር ሁሉ ነገሮች እንዲስተካከሉ ምናምን እፈልጋለሁ። ለምንድን ነው አንተ እንደዚህ አይነት ነገሮች የምታደርገው እለዋለሁ። እኔ ለአንድ ቀን ክፍለ ሀገር ከሄድኩኝ እሱ ሲጠጣ ነው የሚያድረው። በቃ የሆነ ጓደኛ ያለው ከእሱ ጋር በቃ አድረው ምናምን የሚመጡት በቃ እኔ እንደማስበው ከሆነ ማለት ነው። እነዛ ነገሮች እኔ ስኖር እንትን እንደሚቋረጡ ስለሚያውቅ ነው ይመስለኛል እንደዛ ቢሆን። አብሮኝ እያለ እንደዛ አስበው ያውቃል። ብቻ ሀገር ሆኜ ግን ስለወደፊት ሁሌ ያወራልኝ ነበር። በቃ ብዙ ጊዜ በቃ ልጆች ወልደን እንደዚህ አድርገን እንደመጣች ቀለበት አስረን በቃ እንደዚህ መልካም ነገሮችን ይነግረኛል እዛ ሆኜ ማለት ነው። እና እኔ እባክህን ቢያንስ ለአንድ ዓመት ያክል እንኳን ትንሽ ብር ልስራ። አሁን እኔ ምንም አላጠራቀምኩኝም። ያለኝ ብር እጄ ላይ 50 ሺህ ብር ብቻ ነው አልኩት። ከዛ ስለው ችግር የለም ብር አንቺ ማንሳት የማያስፈልግሽም። በቃ ያለውን ካፌ አንቺ እንደፈለግሽ ታስተዳድሪያለሽ። ከፈለግሽ ራሱ ስምሽን በራስሽ አድርግልሻለሁ ነው ያለ እዛ ሆኜ ማለት ነው። እና እንደዛ ብሎኝ እሺ ምናምን ብዬ መጣሁኝና ልክ እዚህ መጥቼ በቃ ካፌውን የተወሰነ ብር ስጥና ስምህን በእኔ ላድርገው ምናምን ስለው ለጓደኛው ነግሮታል። ጓደኛው መጥቶ እንዴት ብለሽ ነው አንቺ የስሙን በእኔ ስም አድርግልኝ ምናምን የምትይው? ይሄ እኮ የእህቱም ገንዘብ አለበት። ምን አገባሽ ነው እንደዛ የምትይው ምናምን ብሎ በቃ ወንድሙ ጓደኛው አበደብኝ። እንደ ራሱ እኮ ነው እኔ እዛ ሀገር ሆኜ ላድርግልሽ ምናምን ያለኝ። አላልኳትም ምናምን በቃ እንደዚህ አይነት ነገሮችን አላልኳትም ምናምን ይለኛል። እና በቃ እንደዛ ከሆነማ እኔ ቢያንስ ሻይ ቡና እንኳን የራሴን ከፍቼ መስራት እችላለሁ አልኩትኝ። ከዛ እኔ ማነው ብቻችን ሆነ ምናምን ከዛ ለምን እንደዚህ ታደርጊያለሽ? እኔ እኮ ለጓደኛዬ ስል ነው ብሎ ደግሞ ሌላ ሰው ደግሞ አላለ የሆነ ቀየርሻ በየደቂቃው። ታዲያ እንደዚህ ለምን ታደርጋለህ? እናስቀይረዋለን። አሁን የንግድ ፍቃዱ ሲመጣ ሲታደስ መልስ የምናደርገው ነው ወደ አንቺ ስም ሆኖ በአንቺ የሆነ ልሻል በቃ እንደዚህ በሽ እንዳታስቢ። እና ለጓደኞቹ የሚነግራቸው ስለኔና እሱ ለኔ የሚነግረኝ ነገር በጣም የተለያየ ነው። በቃ ለጓደኞቹ እንደማይፈልግ ምናምን ይነግራቸው። አንተ ለምን እንደዚህ ያደርጋቸው ለነሱ ስለው በእናትሽ እንደዚህ አይነት ነገሮችን አልተናገርኩኝም። እኔ እኮ በጣም ነው የምወድሽ፣ መቼም አጥቼሽ መኖር አልፈልግም። እነሱ የሚሉሽን ከሆነ ምንትን የምትይው እኔ ቀለበት አስረሻል ነገ ይለኛል። በማግስቱ ሲነጋገር የለም እሱ በቃ ሌላ እሱ ይመጣላ። እንደዚህ አይነት ሰው ነው የሚሆነው። ለእናቴ ሁሌ ደስተኛ እንደሆንኩ ነው እንጂ መጥፎ እንትን ውስጥ እንዳለው ምናምን አልነግራትም። ከነገርኳት እሷ ያማታል። ፋዘር ከሞተ በኋላ እሷ በጣም ብዙ ችግሮችን ማሳልፋለች። እንደዚህ ማለት ነው የፋዘር ቤተሰቦች ምናምን የእሱን ገንዘብ እንዳለ ወስደውት እና ቤት ሁላ ምናምን ከዛ ቤት ወጥተን ምናምን ሌላ ቦታ ነው አሁን የምንኖረው እሷ ማለት ነው። እና እሷም በጣም ብዙ ፈተናዎችን ያለፈችው ማዘሬ። እኔ ያለሁበትን ነገር በጭራሽ አልነግራትም። እኔ ደስተኛ እንደሆንኩ እኔ ምን ነገር እንደማይጎልብኝ አለ መልካም ኑሮ እንደምኖርና ምን ነው የምታውቀው እሷ። እንደዚህ ካወቀች በጣም ትጎዳለች። ህጻናት ናቸው። 3 አንዴትና 2 ወንድሞች አሉ። እዚህ ባሳክር ያለባት ብዙ ነገር ቤት ምናምን ጀምረ ነበር። እነሱ ያስጨርሽላታል እሱ ማለት ነው።
ቤተሰብ አንቺ ከነሱ ቆጠሽ ብር የምታፍሽ ምናምን እንደሚመስላቸው በጣም ነው የሚከብደው። ቤተሰብ ኑሮ በራሱ ማለት ነው። ቤተሰብ ጋር ሄደሽ ስትኖሪ ምናምን እኔ ቤተሰብ ጋር ሲሄድ በጣም ነው የምጨናነቀው። በቃ የሆነ ነገር አድርጊ እንደዚህ ማድረግ እንዳለብኝ ምናምን ማድረግ እንዳለብኝ ነው የምፈልገው ክፍለ ሀገር ስለሆነ ማለት ነው። ያ ቤተሰብ ደግሞ እኔ ደስተኛ እንደሆንኩ ስለሚል ምንም አይመስላቸውም። እኔ ግን ያለሁበት እንትን የማውቀው እኔ ብቻ ነኝ። አስቢ እኔ አሁን የማገኘው በሳምንቱ 200 ብር በወር 100 ብር ቤት ኪራይ የምከፍለው 600 ብር 200 ብር ለአንቺ ምንም ጥቅም የለውም ማለት አንድ ወር 200 ብር አስቤዛ በጣም ነው የሚከብደው። እነዚህ ነገሮች እንደማድረግ እነሱ አያውቁም። ግን በቃ ስለሚያመኝ ምናምን በቃ እዛ በጣም ደግሞ ከባድ ነው። እንኳን ልምታመሽ ቀርና ጤነኛ ሆነሽ እንኳን አትችይም። እኛም ባለፈው ጊዜ ፕሮሰስ ጨርስ ነበረ ብሄሮች ልሄድ ማለት ነው እና ስለዘቦቹ ምናምን ስነግራት በቃ ባልና ሚስት እንደሆኑና 5 ልጆች እንዳሏቸው ምናምን ነገረች ሴትዮዋ እና ቤት ውስጥ በጣም ስራ ይበዛል እንደዚህ ነገሮች ስነግረኝ በቃ አይ ይቅርብኝ ቆይ ለትንሽ ጊዜ ለራንት ልበልና እግዚአብሔር ከፈቀደ ደግሞ ተመልሼ እሄዳለሁ አልኳትኝ እኔ ማለት ነው። እና ስላት እንዴት እንደዚህ ታደርጊያለሽ? እኔ እኮ ሴትዮዋ ሁሉም ነገር ነግሬሃለሁ ምናምን አለች። ታዲያ ያመኛል እኮ እኔ ያመኛል ብዙ ስራ ስራ ይደክመኛል። እንኳን አለም ስራ ሰርች ትኩስ ነገር እንኳን 3 እደክማለሁኝ ያመኛል። ስለዚህ ለትንሽ ጊዜ ጸበል ምናምን ትልበልና እግዚአብሔር ከፈቀደ ለመምጣት እሞክራለሁ አልኳት ልጅቷ። እግዚአብሔር ከፈቀደ አሁንም ተመልሼ ለመሄድ አስባለሁ። አንቺ የሚቀየር ሰውና መፍታት የምትችይው ነገር ሲኖር ነው አይደል? እኔ 1 አመት ሙሉ ኖር ከሱ ጋር ብሎ እየኖርኩ 1 አመት ነው ሙሉ ብዙ ነገሮችን እያደረኩ ለመንሳቸው ያልቻልኳቸውን ነገሮች በአሁን ሰዓት እንዴት ሊመለሱ ይችላሉ? በጣም ነው የሚከብደው። በጣም አስቸጋሪ ሰው ነው እሱ። ያኔ ሲቀርበኝ ያለው ለእኔ ያለው አመለካከትና ዛሬ ርቆኝ ዛሬ አብሬው እየኖርኩኝ ምናምን ያሉት ነገሮች በጣም ይለያያሉ። ከዚህ በኋላ ብንቀጥል እንኳን ምናልባት እንኳን ብንቀጥል እነዛ ነገሮች እንደ ድሮ ይመለሳ ብዬ ነው አላምንም። በጣም እንትንሰው ነው እሱ። አሁን በጓደኞች ነው የሚመራው። ጓደኞቹ በጣም ባለየዎች ናቸው። በጣም የሰው ገንዘብ መብላት ምናምን ነው ፍላጎታቸው እነሱ። እነዛን ነገሮች ለሱ ምን ስለሚሉት የእነሱን መንገድ ነው አሁን እየተጓዘ ያለው ማለት ነው። እኔ ሳውቀው ነው የአረብ ሀገር ከሚል በፊት ያለው እሱና እኔ እዚህ ስመጣ እነሱን ጓደኝነት አፍርቶ ያለው እሱ ሌላ ሰው ነው። በቃ እሱ አይደለም። እና ከዚህ በኋላ እግዚአብሔር ከፈቀደ የራሴ ሰው ዝም ብዬ እጠብቃለሁ እንጂ ከሱ ጋር መጣ ምናምን አልፈልግም። ግን ዛሬ እሞታለሁ ከራሴ በላይ ደግሞ እኔ በጣም የተጎዳሁት ፔንት ነበር የምነቅለው እዛው እንደተኛው ማለት ነው። አስቤ በዛ ነበር ፔንት የምነቅለው። እሱ ግን እነዛ ነገሮች በፍጹም ይረዳልኝ አልቻለም። እግዚአብሔር ከረዳኝ እንግዲህ ከዚህ በኋላ የተሻለ ሰው ሊመጣ ይችላል፣ ወይም ከዚያ የባሰ ሰው ሊመጣ ይችላል። እሱ የሚሰራው ከወንድሙ ጋር ስጋ ማከፋፈል ነው። ግን እኔ አሁን ብዙ አንደዋወልም። በፊት ግን በተለያየ አካባቢ እንደዋወል ነበር። የምንፈልግሽ ነበር የሚልሽኩ ራሱ ማለት ነው። ምንም አልፈልግም። የምንፈልገው እሱ ብቻ እንደሆነ እነግረዋለሁ። ግን ሊመልስ በጣም መጥፎ ነው። የራስሽ ብዙ ደን ያልሆንሽም ነው የሚለኝ ሁል ጊዜ ማለት ነው። እኔ ግን እናፍቀዋለሁ። ግዴታ እደውላለሁ፣ መልሼ ሁላ እደውላለሁ። እንደዛ ብሎኝ እንደዛ መጥፎ ነገሮች ተናግሮ ምናምን ማለት ነው። ስለ ወንድሙ ፍቅር በነበርንበት ጊዜ ስለ ወንድሙ የሚነግረኝ መጥፎ ነገር በጣም ነበር። ልክ አብረን መኖር እንደጀመርን ግን በቃ እሱ ከኔ ጋር እየኖረ ልጆች ቢወልድ ትዳር ቢኖረው እንኳን በወንድሙ ስር እንደሚኖር ነው የሚነግረኝ። እንደዚህ አይነት ሰው እንደዚህ አይነት ህይወት አለ የለም። ግን ምንም አንድ ቀን እንኳን ላይ መፍትሄ ይሆን ብሎ አንድ ነገርም ሰጥቶኝ አያውቅም። አነጋቸው ሞቱ ግን ታውቃለች። እንደመጣሁ ከኔ ጋር አብረ ነበር የመጣችው እሷም ከኩዌት እና በቃ እሱ በጣም እንትን እንደሆነ ሀርደኛ ሰው በቃ ጨካኝ ሰው ማለት ነው። እንደዛ እንደሆነ ቤተሰቦቹ ሁሉ ጊዜ ሊያስተምሩት እየነገሩት ምናምን በጣም ክፍለ ሀገር ቁማርተኛ እንደነበረ ምናምን ትነግረኛለች። እና ግን አላምናትም ነበር። በቃ እሱ ጥሩ ሰው እንደሆነ ነው እንጂ ነው ውስጥ የሚያምን ዛሬም ድረስ ማለት ነው። መጥፎነቱ ጎልቱም ታይቶኝ አያውቅም። እኔም እኮ በጣም ጎልቶኛል አይደል? ግን ዛሬም በቃ ጉዳቱ ጎልቶ አይታየኝም።
እኔ እሱን ማፍቀሬ ብቻ ነው የማስበው ማለት ነው። ምን ታደርጊያለሽ? ወይ ከጓደኞቹ ጋር ግንኙነቱን ካላቆመ ምናምን እሱ ተሻሽሎ የሚኖር ሰው አይደለም። እኔ ግን እርግጠኛ እንደ የድሮ እሱ ሆኖ ምናምን ለራሱ ህይወት ባየው ደስ ይለኛል። በጣም ብዙ ጥረቶችን አድርጊያለሁ። በቃ ለምን እንደዚህ አይነት እንትን እንደሚያሳየኝ ሁላ ምናምን ጠይቀዋለሁ። እባክሽ አርፈሽ ተቀመጪ የሚያገባሽ ነገር የለም ምናምን ብሎ ነው የሚሄደው። በቃ ላዋራው እንኳን ስፈልግ ጊዜ ሰጥቶ ጋር ያለውራ ፈቃደኛ ይወጣል ተነስቶ። ነገሮች እኮ ይስተካከላሉ። አንድ ቀን መልካም ነገር ይፈጠራል። እነዚህ ነገሮች ደግሞ በትዕግስት ካላለፍን መጥፎን ነገር በትዕግስት ካላለፉ ጥሩ ነገር እንደማይመጣ ነገርኩት። ማስማት አይፈልግም ሲጀምር። እንደዚህ አይነት ወሬዎች ምናምን ላወራው ምናምን አይፈልግም። ተነስቶ ነው የሚወጣው። ማታ ቢሆን እንኳን ማለት ነው ወጥቶ ነው የሚወጣው። ከዛም በኋላ ከትንሽ ለብዙ ጊዜያቶች እንደዚህ አይነት ነገሮች እንትን ካልኩ በኋላ እሱም ለመምከርና በበለስ ምናምን እንደማልችል ከተረዳሁ በኋላ አቆምኩኝ እነዚህ አይነት ነገሮች ማለት ነው። ከዛም በኋላ በቃ ተለያዩ። ምንም ማድረጋቸው አናገሩ ጓደኞቼ ሁሉ አነጋግረውታል። የእሱ ጓደኞች ራሳቸው ለምን እንደዚህ አይነት ነገሮች የምታደርገው ምናምን ብለውታል። ግን እሱም በቃ ስለ እሷ ሲጀምር እንዳታነሱብን የሚላቸው እነሱንም ማለት ነው። ምንም ያበደልኩት ነገር የለም። ለእሱ ብዬ ብዙ ነገሮች ሳትቼ መጣሁ። ለእሱ ብዬ ብዙ ነገሮች እንትን አልኩ። እዚህ ራሱ ብዙ ጊዜያቶችን አቃጠልኩ። ግን በቃ እሱ ለእኔ ያለው አመለካከት ለምን እንደዛ እንደሆነ ራሱ ለእኔ ራሱ ጥያቄ ነው። ምን ታደርጊያለሽ? ካለፈው ህይወቴ እንግዲህ የተማርኩት በቃ በጣም ብዙ መጥፎ ነገሮች እንደሚያጋጥሙን ወደፊትም ምናልባት ፈተናዎቻችን ላያልቁም እንደሚችሉ ካለቁ እግዚአብሔር የተመሰገነ ይሁን። ግን ላያልቁም ይችላሉ። ይህን ፈተናውን ለምሳሌ ገና አላለቀም። ገና ብዙ ሳስበው እንዳለብኝ ሁሉ አምናለሁ። በጣም ብዙ ፈተና ማለት ነው። እና እግዚአብሔር ከረዳኝ ደግሞ ያልቅ ይሆናል በእግዚአብሔር ፍቃድ። በአሁኑ ሰዓት ላይ በጭራሽ እንደዚህ ፍቅር ምናምን የሚባለው ነገር ማሰብ አልፈልግም በጭራሽ ማለት ነው። ግን ምናልባት ወደፊት የራሴን ህይወት ደስተኛ ሆኜ ህይወት ስኖራት ምናልባት አስብ ይሆናል እንጂ አሁን ላይ እኔ ዝግጁ አይደለሁም። በጣም በቃ አቅሜ በላይ የሆነ እንትን ውስጥ ያለው ማለት ነው። ግን ደግሞ አሁን እንደምወደው ምናምን ቢያውቅና ቢሰማልኝ ደስ ይለኛል። በቤት አስፈቀዘኝ አስከፋይ ሳስበው አዲስ ቤት አደራች አለችኝ አልኳሰው ስከብሳቦ ካሸዋት ስቧሳ ወደሰው ሸተት አለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው ካፌ ነጥዬ እንዳላቆረስኳት አንድ ያታላል ብዬ ቆሜ እንዳልደረስኳት ያንክቦት ወዳጄ ብትከዳኝ ካሰብኳት እጄ ጣልሽ ብዬ አምርኔ ረገጥኳት እጄ ጣልሽ ብዬ አምርኔ ረገጥኳት ሰንብታለችና ማፍረሱ ከቃና የድረቅላት እንዴ ቤት ልቦሳ በሏት ቤሰቶ ማፍረሱ ለማንም ደበጅ የእሷ ልብ ሸፍቶ ከሌላ ደረጀ ከሌላ ደረጀ አዲስ ቤትሽ አዲስ ቤትሽ አዲስ ቤትሽ ከውሳኑንሽ ያየንማ ያልታደለ ያልታደሰ ቀደም ሲል የደስታ የፍቅር ታሪክ ሰምተናል። ብዙ አድማጮች ሀሳብ እየሰጡበት ይገኛሉ። ከልብ ነው የምናመሰግነው። ብዙ የሚያነጋግር ጉዳዮች አሉት። ወደ በኋላ ላይ ሀሳቦችን ማንሳት እንችላለን። አድማጮቻችን ግን እየደወላችሁ ብቻ ሳይሆን ፌስቡክ ላይ እየጻፋችሁልን ነው የምትገኙት። የሚገርምህ ብዙ የፌስቡክ ስሞች በእኛ እንደተከፈቱ እያየን ነበርና አሁንም እኔ አየዋቸው በጣም አሸብርቀው በሚያምር ሁኔታ የፕሮግራሙ አዘጋጆች የተጨነቁባቸው የሚመስሉ ፔጆች ናቸውና ለማንኛውም ግን አሁኑኑ ያው መልእክቶችን ያስተላልፋችሁበት የምትገኙ ስማችሁን መጠራው ስለሆነ በዛው ማስተላለፍ ይችላልላችሁ። ቀደም ሲል የገለጽናቸውም
ምልክቶች ስላሉ ማለት ነው። በታሪኩ ላይ ሀሳብ ማንሳት እንችላለን። አዎ በርካታ ነጥቦች ማንሳት እንችላለን። ያው እንግዲህ ቀደም ሲል በዚህ በፍቅር ቀጠሮ የዛሬ ቆይታችን የፍቅር ታሪኳን ባቀረበችው አድማጭ ታሪክ ውስጥ ማለት ነው በአርማዶ ከመሄዷ በፊት እንግዲህ ያሳለፈችው የራሷ የህይወት ታሪክ ነበራት ከቤተሰብ ጋር በተገናኘ ማለት ነው። ከዛም በተጨማሪ ግን በአርማዶ ከመሄዷ በፊት ወይንም ፕሮሰስ ላይ ያለች በነበረችበት ሰዓት በተወሰኑ ቀናት ገደብ ብቻ የተዋወቀችው ልጅ ነበረ። ከሱ ጋር እንግዲህ ብዙ ነገሯ ወይም የናፍቆቱም የፍቅሩም ነገር በበልጥ እየተባባሰ የመጣው አገር ደቃ ከወጣች በኋላ ነበርና እዛ ሄዳ ግን ያ እምነቷ እያደገ በሚመጣበት ሰዓት ሳንቲም ሁሉ እስከ መላክ ነበረ የደረሰችው። የላከቻቸው ሳንቲሞች ደግሞ ፍሬ እያፈሩ መሆኑን ወይም ደግሞ ወደ ስራ እየገቡ መሆኑን እየደወለ ይነግራት ነበርና እዛ ነገር ላይ ትልቅ እምነት ነበራት። እዛም ሰራውንም ስራ ተታስከምጣት ነበር የደረሰችው። ግን እዚህ ጋር ምን አነሳቸው ነጥቦች አሉ ለመነጋገሪያነትም አድማጮችም እንዲያነሳቸው የምንፈልጋቸው ነገሮች አሉ። የምትተዋወቅባቸው ሰዓታት ያንን ነገር ወይንም እምነት ጥለህ የሰራኸውን ያገኘኸውን ገንዘብ ሰጥተህ እንደዚህ አይነት ነገር ላይ እስከመድረስስ ምን ያህል ነው መኬድ ያለበት? እንዴት ነው ነገሮችን ማጤን ያለብን? ልትዋደድ ብዙ ነገሮች ሊያጋጥሙ ይችላሉ። ግን ገንዘብ ጋር በተገናኘ ደግሞ የብዙዎች ስሜት ይጎዳልና የቀደም ሲልም እንግዲህ ያደመጥናት አድማጫችን ከዚህ ጋር በተገናኘ ነው የፍቅር ታሪኳ መነሻ ሆኖ ወደዚህ የመጣው ህይወቷ ግን ትንሽ አቅጣጫዋን ቀይሮባታል። ዛሬም ድረስ ታነባለች። ለወደፊት ያላትም የህይወት ቆይታ ትንሽ አጠራጥሯታል። ለማንኛውም ግን ብዙ አንተም እንዳልከው ከዚህ በተጨማሪ በርካታ የሚያነጋግሩ ነጥቦች ያሉበት ታሪክ ነው። እስከ 6 ሰዓት ስለሆነ ሙሉ ሀሳቡን አንጨርሰውም። አድማጮቻችን ሀሳባቸውን እየሰጡን ስለሆነ ነው የልጁን ምላሽ ለማግኘት አድማጮችን ማወቅ ስላለባችሁ ጥራናል። ነገር ግን ይሄ ያልተሳካው በልጁ ምክንያት ሳይሆን በታሪካችን አቅራቢ እሱ ከሰማ ይስማ። ነገር ግን የሱ ምላሽ እንድታካትቱ ፈቃደኛ አይደለም። እኛም ረጅም ማሳመኖችን ጥረት ስናደርግ ስላልተሳካልን ነው። ነገር ግን ለሷ የሚጠቅማት ነገር ነበረ። የአድማጮች ደግሞ ሙሉ መልስ እንዲሆንላቸው እንፈልጋለን። ከዛ አንፃር አሁንም ሀሳቧን ከቀየረች በዚህ አጋጣሚ ክፍት እናደርገዋለን። በነገራችን ላይ መጨረሻ ላይ ራሱ ታሪኳን በምትቋጭበት ሰዓት አንድ የተናገረችው ነገር አለ። ቢያንስ ምን ያህል እንደምወደው በዚህ ፕሮግራም ላይ እንዲሰማ የምትለው ነገር አለና ያን ነገር እንኳን እንዲያቀላት እኛ ፍላጎቱ ነበረን። ቁጥሯንም ወይንም የልጁን ቁጥር ሁሉ እስከመጠየቅ ደርሳን ነበር። ምናልባት እንግዲህ በሷ በኩል ፈቃደኝነት አልታየም። ስለዚህ የራሷ ምክንያቶች ሊኖራት ይችላል። ለማንኛውም ግን ያው በሷ በኩል የቀረበውን ታሪክ በእንደዚህ አይነት መልኩ ለአድማጮች አድርሰናል። አዎ በመሰረቱ ባልደረባችን ሰላማዊ ተስፋዬ ናት ያናገረቻት እና በአንቺ ያለሽ ስታወራ ለአድማጮች ግር እንዳይላችሁ ከሷ ጋር ነበር ቆይታ ያደረገችውና ነገር ግን እሷ እዚህ ታሪክ ውስጥ እንድትመጣ ያደረጋት ሌላ ሰው ነው። በነገራችን ላይ መጀመሪያ ላይ የተደወለልን በሌላ ሰው ምክንያት ነው እየተጎዳች ያለሽ ተብሎና ከልቧ መጣ የቀለላት ይመስለናል። ነገር ግን በፍላጎት ደግሞ የበለጠ ነገሮችን ብታደርግ ኖሮ ከዚህ በላይ ደስተኛ ትሆናለች ብለን ነው የምናስበው። ለማንኛውም ግን ያለችበት ጉዳት ከፍተኛ ስለሆነ ነው እኛ ጋር ለመምጣት ትንሽ ታመነታ የነበረችው። ፕሮግራማችሁ ደስ ይላል የሚሉ በርካታ አድማጮች ታደሰ አሰፋ አለም ሰገድ አባወራ ትመስላለህ ዛሬ ድምጽ ተብላል። ቅድም እየሳኩ ነበር እኔ ለብቻ ያየሁት። አንተ መጀመሩን የከፈትከው ዛሬ መናገር አይችልም እኔ ራሴ ያልኩት ኮስታው እውነትም አባወራ በነገራችን ላይ ግሮሮ አካባቢ ባጋጠመኝ አጥሚት ይዛችሁ ምን እንዳትል ብዙ አታወራ ፈውስ ከሆነ ቢቸገሩልኝ ከዚህ በፊት ተዛለኝ ማለት አያሌው እንግዳ አቡበከር እንደዚሁ ጽዮን ሌሎችም አድማጮቻችን በስራት ኃይለ ቤኪ ሀብታሙ ኤልያስ አይሰም ሃና ፍቅር ቀጠሮች እንደናችሁ ድምጻችሁን አፍቆኝ ነበር ስላገኛችሁ ደስ ብሎናል የሚሉ ሐሳቦች ናቸው በብዛት የነበሩት። ሃይ ፍቅር ቀጠሮ ሰላም ናችሁ ደስ የሚል ፕሮግራም ነው አስተማሪ ነው። እኔ የምኖረው አረብ ሀገር ነው። አብዛኛውን የምከታተለው በዩቲዩብ ላይ ነውና በዚህ ምክንያት መፍትሄ ካላችሁ እኔም ታሪክ ይኖረኛል የሚል ሐሳቦችን ነው የሰጠችን። ከልብ እናመሰግናለን። አሰፋ የተባለ አድማጫችን የፍቅር ቀጠሮ አቅራቢዎች ባካችሁ ታደጉኝ። በፌስቡክ የተዋወቅኳት በጣም የምወዳት ልጅ አለችና ብዙ አሰብኩበት። እሷ ሐዋሳን ያለችው እኔ ሰበታ ነኝና ርቀታችን አሰበችውና የማይሆን መስሏት ተደጋጋሚ ጥያቄዎችን ታቀርብላት ያው አልተቀበለችኝም የሚል ነው ጽሁፉ በአጠቃላይ የሚመስለኝና 2 አመት ሆኖናልና
አልተለያየንም የሚል ሐሳብ ነው ያለውና የርቀት ግንኙነት ብዙ የሚነሱ ነገሮች ይኖሩታል። ያሰፋ ሐሳብ ያው ግንኙነታቸው ሲጀምር በራሱ በፌስቡክ ነው ነው 2 ዓመት የሚያስቆጥረው በዛው መስመር ይመስለኛል። ጽሁፉን ካልተሳሳትኩኝ በርቀት ግንኙነት ለማድረግ አንድ ላይ የማይሳካ የመሰላት ነውና ባካቹ ነገሩ ላይ ነው የሚለውና አሜሪካ ውስጥ አንድ ጥናት ቀደም ብለን እንደውም እዚህ ከመግባታችን በፊት ያያየነው ነበርና 14 ሚሊዮን የሚሆኑ ጥንዶች በዚህ ሰዓት በአለም ላይ በርቀት ግንኙነት እንደሚያደርጉ ጽሁፎች ይወጡ ነበር። የኢትዮጵያን ያካተተ አናውቅም። ከዛ ውስጥ ግን በጣም የሚገርም ነገር 4.5 የሚሆን ወር 4 ነጥብ ግማሽ ማለት ነው ወር ሲቆጠር ይቆማል ግንኙነቱ በአማካይ ማለት ነው። እና 40% የሚሆኑት ደግሞ ጠቅላላ የርቀት ግንኙነት ስኬት ላይ እንደማይሆኑ ነው። ነገር ግን የራሳቸው በጣም ጥሩ ጎን የርቀት ግንኙነት እጅግ በጣም ሰው ከሚገምተው በላይ ጥሩ ነገሮች እንዳሉትም ብዙ ነገሮች ይገለጻሉና ከዛ አንፃር ጥቅምና ጉዳቱን አመዛዝነው አብረው ፍቅር ካላቸው መቀጠል የሚችሉ ይመስለኝ። እንደ መነሻነት እንግዲህ በርቀት መሀል ግንኙነቶች በሚመሰረቱበት ሰዓት በዋናነት ይሄ ሐሳባቸውን ገልጸው መግለጽ ወይንም ደግሞ ማስተላለፍ ለማይችሉ ሰዎች አንድ የሚመከርበት መንገድ አንዱ ይሄ ነው። ምናልባት እንግዲህ አሁን በፌስቡክ ወይንም በስልክ የሚገናኙ ሰዎች ፊት ለፊት ሐሳባቸውን ከመግለጽ ከሚችሉት በላይ በፌስቡክ ወይንም በስልክ ይገልጻሉ ተብሎ ይታሰባል። በዛ ሰዓት ደግሞ ማውራት የሚፈልጉትን ነገር መናገር የሚፈልጉትን ነገር እዛ ፌስቡክ ላይ ወይንም ስልክ ላይ መግደል ስለሚችሉ ወደዛ በሚመጣበት ሰዓት የፌስቡክ ላይ ስልኩ ላይ ተቆይቶ በሚመጣበት ሰዓት የተሳካ ነገር ይመሰረታሉ ይባላል። ምክንያቱም ግንኙነት ላይ ስታስበው መጀመሩ ነው በጣም ብዙዎች ጋር የሚቸገሩት ነገር። በኋላ ላይ የምናነሳቸው ነገሮች አሉ። ይሄ የመጀመሪያ ዴቲንግ ላይ ወይንም በመጀመሪያ ግንኙነት ላይ የሚያጋጥሙ መሰናክሎች ምንድናቸው? እነዚህ ግንኙነቶች እንዳይቀጥሉ መጀመሪያ ግንኙነት ላይ ምን አይነት ጥንቃቄዎች መደረግ አለባቸው? ስለዚህ የአብዛኞቹ ችግር የመጀመሪያ ቀን ግንኙነት ሲሆን ፌስቡክ ስልክን ምናምን ሲጠቀሙ ደግሞ ግንኙነታቸውን ቶሎ ለማስኬድ ወይንም ይሄ መሰረተ ድንጋዩን የመጣሉ ነገር አለና እነዚህ ሐሳባቸውን ለመግለጽ ለሚቸገሩ ሰዎች ጥሩ ነው ተብሎ ነው የሚታመነው። ግን አንተ እንዳልከው ከዛ በኋላ ይሄ ግንኙነቱን በረጅሙ ለጥጠህ በርቀት ለማስቀጠል ደግሞ ትልቅ ፈተና አለ። ሁሌ መደዋወል ሊኖርብህ ይችላል። ሁሌ መጠያየቅ ሊኖርብህ ይችላል። ይሄ አለመተማመን የሚባለው ነገር በራሱ ትንሽ እዚህ አካባቢ ላይ ጥላውን በሰፊው ነው የሚያጠላው። ስልክ ተዘግቶ ከሆነ ሌላ ነገር ነው የሚታሰበው። አንዳንድ ቦታዎች ላይ ያልተለመደ ቦታዎች ላይ ውሎን መታረቅ ከሆነ እና እንደዚህ አይነት ችግሮችም አሉበት። በነገራችን ላይ በርቀት መሀል ለሚፈለግ ያለው ግንኙነትና ትልቁ መፍትሄ ተብሎ የሚደረገው ግን መስዋዕትነት መከፈል አለበት። በተወሰነ ቀን መገናኘት አለብህ፣ መደዋወል አለብህ፣ መጠያየቅ አለብህ። እንደዚህ አማክሩኝ የሚሉ ሚለር ላይ እንደዚህ የዶክተሮችን የሚጠይቁ ሰዎች አሉና ሚኪና የምትባል ልጅ ሙምባይና ኒውዮርክ ውስጥ ነው የሚኖሩት። ሁለቱም ተለያይተውና የተለያየ አይነት የፍቅር ገጠመኛቸውን ለማማከሪያነት እንድታማክራቸው ዶክተር በርቀት ግንኙነት የገጠማቸውን ፈተና ዘርዘር አድርገው ሚረር ላይ አድማጮች ቢያዩት እንደዚህ ጥቅምና ጉዳቱን አሁን ባለን ሰዓት መጨረስ ስለማንችል ነውና ብዙ ነገሮች አሉት። ለማንኛውም ከረጅም ርቀት ግንኙነት ጋር ሌላ ቀን ሰፊ አድርገን እናያለን። ይሄን በምሳሌ ነው የታየው። ዝርዝር ያለ ሐሳብ ስላየውበት ነው። ለማንኛውም ግን ቅድም የፍቅር የመጀመሪያ ቀን ግንኙነት ላይ ስታነሳ ያወራንበት ነበር እንደው ስቱዲዮ ከመግባታችን በፊት ናይጄሪያ ውስጥ የልክ እንደኛ የፍቅር ግንኙነት የሚያገናኙ ሰዎች አሉ እና የነሱ ግን ያው ኮምፒውተራይዝ የሆነ ነገር ነው። ቴክኖሎጂ ትንሽ ጥሩ ይጠቀማሉ ሙሉ በአብዛኛው ማለት ይቻላል ይሄን ነገር። እኛ ሀገር ላይ ያው እኛ ባለፈው ካወራነው ውጪ በብዛት መደበኛ ያልሆኑ አሉ በርግጥም። ነገር ግን በሀገር ደረጃ ትልቅ እንደዚህ የሚሰራበት ያለ አይመስልንም ባለን መረጃ። በዋኒ በይበልጥ ደግሞ በሳይት እንደዚህ ማለት ኢትዮጵያን እንደዚህ የሚሉ አሉ። ግን ያን ያህል እየጠነከረ እኛ ሀገር ላይ በደንብ እንደዚህ ታማኝነት አግኝተው የሚንቀሳቀሱ አይደለም። የውጪዎቹ ግን በርግጥ ይኖራሉ አሉ። እና ከዛ ጋር የናይጄሪያዎቹ ግለሰቦች ምንድነው ያደረጉት? ወንድ ናቸውና የሴት ስም ለራሳቸውና ጾታቸውን ሁሉንም ነገር ቀይረው ይሰጣሉና እዛ ውስጥ አንድ ቻይናዊ ነው ሲጻጻፍ ነበርና በሁለቱም በጣም ደስተኛ ሆኖ ይቀጥራቸዋል። ከዛ በኋላ ሲመጣ ያው የአውሮፕላን ትኬት አለ ብዙ ነገር አለና ሲያገኝ በጣም ኪሳራ ውስጥ ይገባልና ይሄ ነገር በፖሊስ ምርመራ ተደርጎበት በሚገርም ሁኔታ
የ9 ዓመት ፍርድ ነው የተፈረደባቸው ሰዎቹ። የትኬቱም ኪሳራ ከፍተኛ ትኬቱ ችግር ገንዘቡ ይተካል፣ ግን ስረንቦናው ጉዳትና አስበው ቻይና የሚያጋጥመውን ነገር ማለት በእንደዚህ አይነት መልኩ እምነት ጥላ በስሜታዊ ሆነ እንደገናም ደግሞ ፍቅር እንግዲህ ብዙዎቻችን እናውቀዋለን። ወደዛ አይነት ደግሞ ለመንደርደር እያሰበ አስብ እንግዲህ ርቀቱ ነው ማስብ ይሄን ያህል ርቀት አቋርጦ የመጣን ሰው እንደዚህ ትሪክስ ደቡብ አፍሪካ ውስጥም የመጀመሪያ ቀን ግንኙነት ላይ እጋብዝሻለሁ ብሎ በጣም ቃል የገባላት አንድ ግለሰብ ልክ እንደተገናኙ ጥሏት ጠፍቷል። ካዘዘች በኋላ ምግብ መሰለኝ ከፈተ እና ያው ፕሮሚስ ነው እና ቻት ሲያደርጉ ያንን ነገር አለና እሷ በአጋጣሚ ገንዘብ አልያዘችም ልጅቷ። አስተናጋጆቹ ገንዘብ በሚጠይቀው ሰዓት እሱ ሊጋብዘኝ ነው ያመጣኝና ምንም ነገር የለኝም ብላ ቻቱን የተደራረበ የተጻጻፉበትን ለፖሊሶች እዛ አካባቢ አልከፍለም ስትል ሴኩሪቲዎች ይኖራሉ የደህንነት ኃይሎችና እያሳየቻቸው ነበር ለምስክርነትና እንደዚህ እንደ መደበኛ ባልሆኑ ጽሁፎች አንዳንድ ልክ ሲወጡና ያለና ለማንኛውም ግን ከመጀመሪያ ቀን ግንኙነት እነዚህ ትንሽ ፈገግታ ሊጮር የሚችሉ ነገሮች ናቸው። ቁም ነገሮች ግን እንዳሉ ሆነው ከ5 እስከ 6 አድማጮቻችን ሊደውሉልን ይችላሉ ለየት ያለ ነገር ካጋጠማቸው። በነገራችን ላይ በመጀመሪያ ቀን ግንኙነት ውስጥ አንድ ነጥብ ምናየው መሰላቢ 2/3 የሆኑ ሰዎች በመጀመሪያ ቀን ግንኙነታቸው እምነት ይጣጣላሉ። 2/3ዎቹ በመታገኘው ሰው ላይ ስለሚያወራህ ነገር ስለሚናገረው ስለሚያደርገው ነገር እምነት ትጥላለህ። 2/3ዎቹ 1/3ዎቹ ብቻ ናቸው የመጀመሪያ ቀን ላይ ስለሚያገኙት ንግግር ድርጊት ሁሉ ጥርጣሬ ውስጥ የሚገቡት እንጂ 2/3ኛው ስለዚህ ምናልባት እንግዲህ የደቡብ አፍሪካ የተነገራትን ነገር አምና ከዚህ አንፃር ነው እንግዲህ ከመጀመሪያ ቀን ግንኙነት ገጠመኞች ጋር በርካታ ነጥቦችን እንግዲህ ከ5 እስከ 6 በሚኖረን ቆይታ እያነሳን እንቀጥላለን ማለት ነው። ወደ ተፈላላጊዎች ሰዓት ነው የምንሄደው። አድማጮቻችን የዛሬ ተፈላላጊዎች ሰዓት ለየት ባለ መልኩ ነው የምናቀርበው። ከዚህ በፊት በድምጽ አድማጮች ራሳቸው የተቀረጹ እንደዚሁም ደግሞ በቡድን ተፈላላጊዎች የምናቀርብ ነው የሚሆነው። ዛሬ ግን የማጠቃለያ ፕሮግራም ለማድረግ ስላሰብን በጣም ተቸግረናል። እኛ አላስተናገዳችሁንም ቆየብን ምንድነው ለምትሉ በሙሉ ቴክስት ስታረጉልንና ስደውሉልን የተወሰኑ ልጆችን ይዘናልና ዛሬ እናስተዋውቃችኋለን። በእኛ በቃል ነው የምናስተዋውቃችሁ። ሙዚቃ ስንጋብዝ መስፈርቱን የምታማሉ ብቻ ትደውላላችሁ አድማጮቻችን። ከዛ ውጪ ግን መስመሩን ለሚፈልጉት እንድታደርጉና እንዳታጨናንቁ በዛ አጋጣሚ በአክብሮት እንጠይቃለን። ሁለት አድማጮች ወንድ እናስተዋውቃለን። አንደኛው ከኤችአይቪ ጋር የሚኖር ነው በውስጡ በደም ውስጥ የሚገኝ፣ አንደኛው ደግሞ ከዛ ውጪ የሆነ ሰው ነው ማለት ነው። የመጀመሪያው ጂ ይባላል። እድሜው ይቅርታ የመጀመሪያው ቲ ይባላል። ጂን በኋላ ላስተዋውቀው። የመጀመሪያው ቲ ይባላል። እድሜው 24 ነው። ቁመቱ 1 ሜትር ከ65 የወርጋቢው አልጠቀሰልንም። እምነት ኦርቶዶክስ ነው። ከጋብቻ ይቅርታ ሴት ናት። አሁንም ማስተዋወቃት አድማጮችን ግራ ስላጋባው የዚችን መስፈርት ወደ በኋላ እናርጋው። ወንዶችን ብቻ እናስተዋውቀው ሴት በኋላ ስለሆነ ካሁን በኋላ እንዳትሳሳት። አልሳሳትም። ዛሬ አንተ ነበር መሳሳት የነበረብህ በዚህ ድምጽ። ጂ ይባላል። እድሜው 24 ነው። ቁመቱ 1 ሜትር ከ74 ነው። የትምህርት ደረጃው የመጀመሪያ ዲግሪ ያለው። ወራሄ ገቢው እስከ 4000 ብር ይደርሳል። እምነቱ ኦርቶዶክስ ነው። ባህሪ በጣም ተግባቢ ነኝ ብሏል። ከለሩ ደግሞ ጸይም ነውና ጂ 24 አመቱ ነው። ቁመት ሜትር ከ74 ዲግሪ ያለው እስከ 4000 ብር ወራይ ደሞዝ አለው። ኦርቶዶክስ ነው። ተግባቢ ነው። ጸባይኛ ነኝ። ባህሪ ከለርም ጸይም ነው። በጣም ቁም ነገረኛና ትዳር ፈላጊ ነኝ ብሏልና አሁኑን ይሄን መስፈርት አሟላለው የምትይ ሴት አድማጫችን በ0115571268 በ0115571281 ላይ መደወል ትችያለሽ። ከዛ ቀጥሎ አንድ ደግሞ ልጅ አምርና ሙዚቃ እንጋብዛቸዋለን። ኤ ይባላል። ከኤችአይቪ ቫይረስ ጋር ነው የሚኖረው። በውስጥ በደም ውስጥ ይገኛል ኤችአይቪ ቫይረስ። እድሜው 33 ነው። ቁመቱ 1 ሜትር ከ65 ነው። የትምህርት ደረጃው ዲፕሎም ነው። ገቢ በግል ንግድ ስራ ነውና በቂ መተዳደር ያለኝ እኔ ትዳር መያዝ እፈልጋለሁ። ጥሩ ሴት ነው መያዝ የምፈልገው። ቁም ነገረኛ ጸይም ያለች ጸጉሯ ረዘም ያለም ቢሆን ደስ ይለኛል። እንደ ፍላጎት ነው የምጠቅሰው። ነገር ግን ጥሩ ለትዳር የምትሆን እድሜዋ ከ28 በታች የሆነች ማንኛውም ልትደውልልኝ ትችላለች ብሏል። በሁለቱም የመጀመሪያውና የሁለተኛው እያላችሁ መደወል ትችላላችሁ። ቤሪና
ነዋይን ነው እየጋበዝን የምንገኘው ተረኛዋ ቤሪ ናት። ስለዚህ እሷን ቤኪ የሷን አንድ አሪፍ ሙዚቃ የሚያስደምጠን ይሆናል። በነገራችን ላይ አብይ የእንግሊዝ ፕሪሚየር ሊግ አንድ ተጠባቂ ጨዋታ አለ የቼልሲ እና ሌስተር ሲቲ። ስለዚህ የሱን ውጤት እንግዲህ በየመሃሉ ለአድማጮቻችን እያደረስን በይበልጥ እንግዲህ ለኳስ አፍቃሪያን በፍቅር መሃል ኳስ አስገብተናል። ችግር የለም የኳስ ፍቅር አለ። ከዛ አንፃር ነው። እሺ ወደ ሙዚቃው ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።